ሲአይኤ ያለፉትን 30-40 ዓመታት በተለያዩ ሀገራት ውስጥ በአፍሪካ በላቲን አሜሪካ እና በኤዥያ የሚገኙ ሀገራት መንግስታትን በመፈንቅለ መንግስት ከመንበረ ስልጣናቸው ላይ እንዲመነገሉ አድርጓል። ይህ ብቻም አይደለም። ሲአይኤ በተለያዩ ሀገራት ውስጥ የብሔር ግጭቶችን እያነሳሳ ብዙ ህዝቦች እንዲያልቁ ምክንያት ሆኗል። ሲአይኤ የተቋቋመበትን ዓላማ ስቷል። የአሜሪካንንም ጥቅም አያስጠብቅም። ከዚህ በተቃራኒ ግን ሌሎች ሀገሮች ውስጥ አለመረጋጋት እንዲፈጠር እያደረገ ነው የሚሉት በአሜሪካ የኮሎምቢያ ዩኒቨርሲቲ ፕሮፌሰር የሆኑት ጄፍሪ ሳክስ ያለፉትን 20 ግፋ ሲል 30 ዓመታት ሲአይኤ እንዲሁም ደግሞ ሌሎች የአሜሪካ የስለላ ተቋማት ወታደራዊ ተቋማትን በተመለከተ ይወነጅላሉ። በይፋ ተጠያቂነት እንዲሰፍንም ይጠይቃሉ። በ1947 ዓ.ም ሲአይኤ ሲቋቋም የአሜሪካንን ኢንትረስት ወይም ጥቅም ለማስጠበቅ በስለላ ስራ ላይ እንዲሰማራ ከስለላዎች የሚያገኛቸውን መረጃዎች እየተነተነ አሜሪካ ላይ ሊቃጡ የሚችሉ ጥቃቶችን እንዲከላከል ተደርጎ የተቋቋመ ተቋም እንደሆነ ይነገርለታል። አሁን ግን ዓላማውን ስቷል ይላሉ። በተለይም ደግሞ ከቀዝቃዛው ዓለም ጦርነት በኋላ ሲአይኤ በተለያዩ ሀገራት ውስጥ ጥልቅ እያለ የማያገባ ውስጥ እየገባ ሀገራትን አለመረጋጋት ውስጥ ከቷል ይባላል። አፍጋኒስታን፣ ኢራቅ፣ ሶሪያ፣ ሊቢያ ከዛ ቀደም ብሎ ደግሞ ኩባ እንደዚሁ በተደጋጋሚ ጊዜያት ይጠቀሳሉ። ከቪየትናም ጋር የተደረገውን ጦርነት እንዳለ ሆኖ ጆን ስቶክዌል በተለይም ደግሞ በኮንጎ ሲያደርግ የነበረውን ወታደራዊ ስለላ ስራ ምን አይነት ድርጊቶችን እንዳከናወነ ጭምር በላቲን አሜሪካ ሀገራትም ቀደም ሲል ገልጿል። ዛሬ የመጨረሻውን ክፍል የጆን ስቶክዌልን ይዤላችሁ ቀርብ ያለሁኝ። የዳግም ምልከታን ከታች ሰብስክራይብ በማድረግ ጀምሩ፣ የደወል ምልክቷንም ተጫኑ። ስፖቲፋይ ላይ ሄዳችሁ ፎሎ አድርጉም። ስፖቲፋይ ላይ ያለውን ለማዳመጥ መኪና እየነዳችሁ ሊሆን ይችላል፣ ኦዲዮ ብቻ ስለሆነ ያለው ከቤተሰብ ጋር እየተጫወታችሁ ስራ ቦታ ላይ ሊሆን ይችላል፣ እንደዚሁ ማዳመጥ ትችላላችሁ። ወደ ዛሬው ፕሮግራም እናልፋለን። አብራችሁን ቆዩ። እዚህ ጋር ሁሉም ሊገባው የሚያስፈልገው የሲአይኤ ኬዝ ወርከርስ የሚባሉት በሰብአዊነት ልዕልናቸው እጅጉን የላቁ ሌሎች ሊያሳጧቸው ሲሞክሩ የሚታገሱና በአስተያየታቸውና በአመለካከታቸው እንዲሁም በእምነታቸው በትክክለኛው መንገድ እየተጓዙ ስለመሆናቸው ትክክለኛ የሆኑ ግለሰቦች ናቸው ይላል ጆን ስቶክዌል። እንዲህ አይነቱን እምነት ወይም ያመኑ ለማስመሰል የሚሞክሩት በራሳቸው የፓርቲ መስመር ውስጥ ያለውን አካሄድ ማለትም ኮሚኒስቶች መጥፎና ሰይጣን ናቸው፣ ስለዚህ ኒካራጓ፣ ኩባና ራሽያ ዓለምን ለመቆጣጠር የሚያደርጉትን ከፍተኛ እንቅስቃሴ መግታት አለብን ከሚል መነሻ ይመስላል። እንደሚታወቀው ኩባና ራሽያ አምላኮች አይደሉም፣ አምላክን የከለከሉ ወይም የካዱ እንጂ። ግን እየሞቱ ያሉ ሰዎች አሉ። እየሞቱ ያሉት ሰዎች የኒካራጓ ህዝቦች ናቸው። እየሞቱ ያሉ ሴቶችና ህጻናቶች አሉ። እየሞቱ ያሉ የሚስቲኮ ህንዶች አሉ። ለመሆኑ እንዲህ አይነቱ የሲአይኤ የማተራመስ እቅድ የሚሰራው እንዴት ነው? ነገሩ ብዙም ውስብስብ አይደለም። እንደ ስቶክዌል ገለጻ ይህንን እቅድ ለማሳካት በየሀገሩ በሚገኙ የአሜሪካ ኤምባሲዎች በኩል ትልልቅ ውብ ቪላዎች፣ የቤት ሰራተኞች ያሏቸው የኤምባሲው ቢሮ፣ የኤምባሲው ሀገር ቡድን ስብሰባዎች፣ ምሳና የራት ግብዣዎች፣ በአምባሳደሮች መኖሪያ ቤቶች የሚያማምሩ በአበባዎች ያጌጡ ግቢዎች፣ የመዋኛ ገንዳዎች የተሟሉለት በቃ ይህንን ለአንዱ ሲአይኤ ሊያፈርሰው ላሰበው ሀገር ሚኒስትር ለሆዱ ያደረ ከገንዘብ ጋር ያቀርብለታል። ገንዘብ ይከፈለዋል። ቤት አለው። ሀረግ የመሳሰሉ ልጃገረዶች ይላኩለታል። በቃ ይህ ባለስልጣን የሲአይኤን ከርስ ለመሙላት ሀገሩን እንጦሮጦስ ይዞ ይወርዳል። እንዴ ለምን አይወርድ? በዚህ ምቾት ውስጥ ለምሳሌ በኤልሳልቫዶር አለመረጋጋት እንዲኖር ሲአይኤ ከሀገሪቱ ፖሊስ ጋር ይሰራል። እናም ዓለም ይህንን በብዙሃን መገናኛዎች በኩል እንዲያይ ይደረጋል። በተለይም ደግሞ የሀገሪቱ ፖሊስ የገዳይ ቡድን የሚፈጽማቸው ዘግናኝ ድርጊቶች ዓለም እየተመለከተ ነው። ይህ ሁሉ እንግዲህ ፊት ለፊትና አንድ ለአንድ የሚፈጸሙ ቢሆኑም ዋናውን ዘግናኝ የሆነ ድርጊት ገና መቼ አይተ አንተ የምታየው የተማሩ ኤሊቶችን በዩኤስ አሜሪካ የተማሩትን በአሜሪካ ጎዳናዎች ላይ በመርሴዲስ መኪናዎች የሚንፈላሰሱትን ልጆቻቸው ዩሲኤልኤ ውስጥ ከአሜሪካዊ ልጅ ጋር ትምህርት የሚቀስመውን ሁሉም ያማሩ በጣም መልከ መልካሞች ተግባቢዎችና
ለማህበረሰቡ በጎ ነገሮችን የሚያደርጉ የሚመስሉትን አስመሳዮችና ከሞት በእጅጉ የራቁትን ነው። ኬዝ ወርከርስ የሚባሉት የሲአይኤ ሰራተኞች ህሊናቸውን ከወቀሳ ለማዳን የሚጠቀሙትና ራሳቸውን ከሚፈጸመው የግድያ ወንጀል ላለመጠየቅ የሚያሳምኑበት መንገድ መሳሪያ ትጭናለህ እናም ትላለህ ይህ ቦምብ ነው፣ ነጭ የሚቀጣጠልና የሚፈነዳ ፎስፈረስ ነው። ይህን ትልና ለአንዱ የኮንትራ ኮማንደር ትሰጠዋለህ። አሁን ታዲያ ሁሉም ሊረዳው እንደሚችለው ይህ ነገር ወጥቶ ጥቅም ላይ ሲውል በርካታ ንጹሃንን ይገድላል። ይህንን አውዳሚ ነገር ስታስረክብ ግን አንድ ቀጠን ያለ ማስጠንቀቂያ አብረህ ትሰጣለህ። ይህንን የጥፋት መገልገያ የምትጠቀሙት የሳንዲስታን ኃይልን ለማጥፋት ብቻ ነው ትላለህ፣ እንደ ስቶክዌል ገለጻ። ታዲያም ከዚህ ሁሉ በኋላ ወደ ቢሮ ስትገባ በማስታወሻ ላይ አጭር ነገርን ትከትባለህ። በንጹሃን ዜጎች ላይ ይህንን ነገር እንዳይጠቀሙ ማስጠንቀቂያ ሰጥቻለሁ የሚል ነገርን ትጽፋለህ። በየትኛውም ሁኔታ ውስጥ ቢሆኑ ይህንን ነገር ማድረግ አይችሉም። በሳምንቱ ታዲያ በእነዚህ ተቀጣጣይ ነገሮች ንጹሃን መሞታቸው ይነገራል። ይህ ቦምብ የተወረወረው በትምህርት ቤት ወይም የሆነ ብዙ ሰው በተሰበሰበበት ቦታ ሊሆን ይችላል። ከዛማ ከህሊና ጋር ግብግብ ትገጥማለህ። በመጨረሻም ሲያጋንኑት ነው እንጂ ብዙ ጉዳት አላደረሰም አይነት ድምዳሜ ትሰጣለህ። ወይም ደግሞ ፕሮፓጋንዳ ልትሰራ ትነሳለህ። ይህ ጥቃት የተፈጸመው በሳንዲስታን ነው ትልና ራስህን በዚህኛው ምክንያት አሳምነ ቁጭ ትላለህ። ወይም ደግሞ የቢሮህን በር በእጅህ ጭብጦ ትደልቀውና ለ5 ደቂቃ በቢሮ ውስጥ በንዴት እየጦዝግ ትንጎማለላለህ። ለነዚህ እንከፎች ይህ እንዳይፈጠር ነግሬያቸው እኮ ነበረ። ይህ የኔ ጥፋት አይደለም። ፕሬዝዳንቴ ይህን እንድሰራ አዞኝ ነው። እኔ ለሀገሬ እየተዋደቅኩ ያለሁ አሜሪካዊ ጀግና ዜጋ ነኝ። ግዴታዬን እየተወጣው ነው። ያለኝንም አቋም በግልጽ አሳውቂያለሁ ትልና ወደ ቀጣዩ ስራ ትጓዛለህ። እነዚህን የማጽናኛ የሚመስሉ ምክንያቶች ሁሉም ኬዝ ወርከር ለራሱ እንዲሁም ደግሞ ከስራ ባልደረባው ጋር ለመደጋገፍ ይጠቀምበታል። የሚፈጸሙት ጥቃቶች እጅግ አስፈሪዎችም እጅግ ዘግናኞችም ናቸው። በነፃው ፕሬስ ላይ ወጥተው እንደሚነበቡት አይደለም። እነዚህማ ለነገሩ ለጋዜጠኞች ሁሉም የሚነገር አይደለም፣ ወይም ቢጻፉም አንባቢ የላቸውም። በተቃራኒው እንደውም ይህ የኮሚኒስቶች ደባ ነው ወይም ደግሞ ይህንን ካፕቴንማ አውቀዋለሁ እንዲህ አያደርግምና ወዘተረፈ ጉንጭ አልፋ ንግግሮችን ትናገራለህ። ከዛም ትሸፋፍንና አብረህ ከመስጠም ትተርፋለህ። በእርግጥ አንዳንዶች ይሰጥማሉ። በጣም የተማሩና ብሩህ አእምሮ ያላቸው የሲአይኤ አባላት ፊት ለፊት ወጥተው ትልቅ ቅዠት ላይ ወድቀዋል። አንዳንዶች 18 ዓመት የሚሆናቸው ሲሆን መውጣታቸውና ለማጋለጥ መሞከራቸው ቀልባቸውን እንዲስቱ አድርጓቸዋል። እንዲህ አይነት ቅዠታዊ ህይወት የማህበረሰባችን ትልቁ ስብራት ነው። ይህ አይነቱ ቅዠት በሆሊውድ ፊልሞች ላይ በብዛት ታገኛለህ። በፊልሙ ላይ በሚኖርህ ገጸ ባህሪ የምታደርገውን ታደርግና ከዛ የግል ህይወትህን ለመኖር ምንም ያልተለወጠ ነገር ግን ደግሞ ቁስልህን እያከምክ የምትኖርበትን ሁኔታ ትፈጥራለህ። መቼም ስቶክዌል ከዚህ በኋላ አክቲቪስት ወይም አንቂ አትሆንም አይደል ለሚለው ሌላኛው ጥያቄ ደግሞ የሰጠው ምላሽ በጭራሽ አልሆንም። ይህንን ያለው ጆን ስቶክዌል ሆሊውድ ያንን አይፈቅድልህም፣ በምንም ተአምር የሚመከርም አይደለም። The 3 Days of the Condor የሚለውን ታሪክ ሮበርት ሬድፎርድ ለኒውዮርክ ታይምስ ይዞ ሄደ። እናም ፊልሙ የሚያልቀው እዚያ ላይ ነው። በእርግጥም እንደዚህ አይነት ታሪክ ይዘው ወደ ኒውዮርክ ታይምስ ብትሄድ ያባርሩሃል። ይህ እነርሱን ዋጋ ማሳጣት አይደለም። በእርግጥ መጽሐፌን አስተዋውቀውልኛል። አየህ፣ እኔን ወደ እነሱ የወሰደኝ ታሪኬ ሳይሆን መጽሐፌን በማሳተሜና ስኬታማ በመሆኔ ነው። ማይክ ዋላስንና 60 ደቂቃን መማረክ የቻለ ሁነት መፍጠር ችያለሁ። ቀላሉ እውነት አያልቀውንና ቀጣይነት ያለውን አስፈሪውን የሲአይኤ ድርጊት ግን ማንም ቢሆን አያትምልህም። ይህንን ቃለ ምልልስ ጆን ስቶክዌል ያደረገው 1985 እንደ አውሮፓውያኑ አቆጣጠር ላይ ቢሆንም ሲአይኤ ግን እንዲነበብ ያዘዘው 2010 ላይ መሆኑን አሁንም ልብ በሉልኝ። በርተን ሚችካን ቮይስ ለስቶክዌል ያቀረበለት የመጨረሻው ጥያቄ በወቅቱ ሲአይኤን በተመለከተ ያለውን ወቅታዊ መረጃ እንዲነግራቸው ነበረ። ስቶክዌል ይቀጥላል። ታዲያ ምን ገዶት የሚያውቀውንና ደረስኩበት ያለውን የሲአይኤን ሀገር የማውደም ሴራ ይዘከዝከዋል። በእርግጥ አሁን እዚህ ጋር የማውቀው ጉዳይ የለም። በዓለም ላይ የመጨረሻው መረጃ ያለው ሰው በዚህ ጊዜ እኔ ሳልሆን እንቀራለሁ ይላል። በሌላ በኩል ግን በዓለም ላይ በመስመሮች መካከል የተጻፈን ትልቅ ምስጢር ከሚያነቡ ጥቂት ሰዎች መካከል ደግሞ አንዱ እኔ ነኝ። ምክንያቱ ደግሞ በአንድ ወቅት እነዚህን ጽሑፎች ያዘጋጀ የነበረ የሲአይኤ ኮሎኔል መሆኔን አትዘንጋ ይላል። በኒካራጓ ውስጥ የተፈጠረው እንዲፈጠር ቴክኒካዊ እቅዱን የነደፍኩት እኔ ነኝ። እነርሱ ይህንን የሚሰሩት በቀጥታ ከዋሽንግተን
ከፍሎሪዳ ወታደራዊ ካምፕ ከስደተኞች ጋር ከታጣቂ ኃይሎች ጋር በተለይም ከኮንትራስ ጋር በሆንዱራስ በኩል ደግሞ በመናሰርጋቸው ወታደሮች ፖለቲካዊ ማዕቀብ ማስጣልና አሸባሪዎችን ደግሞ በኮስታሪካ በኩል እንዲሁም ደግሞ መተዳደሪያቸው ተከፍሏቸው ገዳይ የሆኑ ፕሮፌሽናል ወታደሮችን ወይም ሜርሲነሪስ የሚባሉትን ከላቲን አርጀንቲና፣ ከቬንዙዌላ፣ ከኮሎምቢያና ከአርጀንቲና እየቀጠርን እናስገባለን። ያው ገድለው እንዲወጡ እናደርጋለን። በዚህ መሃል ባሉን የፕሮፓጋንዳ ማሽኖች ተጠቅመን በመላው ዓለም በሚገኙ የፕሬስ ውጤቶች ወሬውን እናዳርሰዋለን። ስኬታማ የሆንበት ወሬ በኒውዮርክ ታይምስ እና በዋሽንግተን ፖስት እንዲወጣ የተደረገው ነው። በሳንዲስታን የጅምላ ግድያ ተፈጸመባቸው የተባሉት የሚስኪቶ ህንዶች ጉዳይ ነበረ። ይህ የጅምላ ግድያ በምንም ተአምር የተፈጸመ አይደለም፣ አልተፈጸመም። ግን የፕሬስ ውጤቱ አገኘው እናም አተመው። በቃ የሆነው ይህ ነው። አንድ ሰው አይደለም፣ ዝንብ እንኳን አልተገደለም። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል እና የሞራቪያን ቤተክርስቲያን ይህንን ጉዳይ ሊሰንዱ መረጃ ፈልገው ቢፈልጉ ቢያስሱ ከየት ይምጣ? ምንም የለም እና ምንም የተፈጠረ ግድያ የለም ስላልነበረ መረጃው ከየት ይምጣ? ልድገመው፣ ሲአይኤ ወይም እኛ የፈበረክ ነው እንጂ ምንም ግድያ አልነበረም። ታዲያ ኒውዮርክ ታይምስ እና ዋሽንግተን ፖስት ላይ የወጡት ፎቶዎች ከየት የመጡ ናቸው? በእርግጥ ይህ የሚቺጋን ቮይስ ጥያቄ ስቶክዌልን መለስ ብሎ እንዲያስብ ቢያደርገውም የመለሰው ግን በፍጥነትና በአስደናቂ ድምጸት ነው። ፎቶግራፍ ነው ያልከው? የምን ፎቶግራፍ አይነት ምላሽ? ፎቶግራፉ በአንጎላ የኩባውያን ደፋሪዎች ናቸው የተባሉት ነው። ያ ፎቶ በእርግጥ ነበረን። ኩባውያን ደፋሪዎች ተያዙ፣ እናም ካለምንም ፍርድ ተገደሉ። ይህ በፎቶ ተያዘ። ይህንን የመሳሰሉትን ፎቶዎችና ሐሰተኛ መረጃዎች ፈብሪኮ ወሬውን መንዛት ለኛ በጣም ቀላል ነው። የሚገርመው ኩባውያን ደፋሪዎች የሚባሉ የሉም። ኩባውያን አልደፈሩም። ሁሉም ፈጠራ ነው። ሌላ ቅዠት፣ የሲአይኤ ቅዠት ማለት ነው። በእርግጥ የተገደሉ የሚስኪቶ ህንዶች ካሉ በእርግጥም የተገደሉት በሳንዲስታን ወይም በኒካራጓ መንግስት ሳይሆን በተቃራኒው ባመፀውና ነፍጥ ባነሳው በሌላኛው ቡድን ነው። ሲአይኤ ባስታጠቀው ወይም እኛ ባደራጀናቸው የኮንቱራስ የኒካራጓ መንግስት ተቃዋሚ የተገደሉ ይሆናሉ እንጂ በእርግጥ የተገደሉ ክቡራትና ክቡራን በተከታዩ ቪዲዮ ተመልሰን እስከምንገናኝ እንግዲህ ሰብስክራይብ እያደረጋችሁ እስከዛሬ የተሰሩትንም ሆነ ከዚህ በኋላ የሚሰሩትን ፕሮግራም ለማየት መመልከት እንድትችሉ ሰብስክራይብ ማድረጋችሁን ቀጥሎ ማስደረግም እንደዛው ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁኝ። በተከታዩ ቪዲዮ ተመልሰን እንገናኛለን። ሰላም ለእናንተ ይሁን። Dakis Dakis